شكرا جزاك الله خير الله يرضى امين كفبه ان شاء الله ያው እንግዲህ ባለፈው በነበሩ ቪዲዮዎች ላይ የኡስታዝ ወዳጆች አንዳንድ ነገሮች ሚስ አንደርስቱድ እንድታረጉ አድርገናል ያው ጨዋታ ነበረ ለኡስታዝ ካለን ቅርበት ውዴታ እሳቸው የተናገሩትን ነገር አጉልቶ ከማሳየት አንፃር የነበረ ነገር ነው ግን አንዳንድ የሶሻል ሚዲያ ነገሮች ሚስ አንደርስታንዲንግ ይፈጥራሉ ለዛም ደግሞ ለኡስታዝ ወዳጆች ለቀና ልብ ላላችሁ በሙሉ አፉ እንድትሉን ነው ያው ጨዋታ ነው ኡስታዛችን እንግዲህ ያው አጠገባችን አሉ አላህ ይወዳቸው ኡስታዝ እንግዲህ እና ኡስታዝ ምን ተዋወቀው 2005 2006 እስር ቤት እኛ ዘያሪ ሆነን እሳቸው ተዘያሪ ሆነው ከውስጥ ነው ያበረታቱን እኛ ደግሞ ከውጭ ሆነን አብሽሩ እያለን ነው እንግዲህ ተውቃችን የወሬ ሳይሆን ከድሮም ጀምሮ መሬት ላይ ሰፈር ያረፈ ነውና በዛ ልክ እንድትወስዱት ነው ኡስታዝ አብሽር مرحبا ወደ ኢትዮጵያውያን እድሪስ ወንድሜ ያው ድሮ ጀምረን የምንተዋወቅ በእስልምናው ላይ ከፊት አብረውን ከሚሰለፉ ታናናሽ ወንድሞቻችን ውስጥ አንዱ ነው ትውቃችን የረጅም ጊዜ ነው በተለያዩ እስላማዊ ፕሮግራሞች እስልምናን በሚደረግ የትኛውም እርምጃ ላይ አብሮን ያለው ወንድም ነው አይ ቲንክ ባለፈው የተናገረው የመጀመሪያ ንግግር እዚህ መስጂድ ላይ ያደረግነውን ኹጥባ ተንተርሶ ነው ስለ ስፖርት ስላወራው ያንን አያይዞ መቀለዱ እንደነበር ተረድቻለሁ ሲደርሰኝ ከዛ በኋላ ግን ሁለተኛ ከአንድ እህታችን ጋር ያደረገው ኢንተርቪው ከአውዱ ወጥቶ ሌላ አይነት ትርጉም ይይዛል ይመስላልና እንደምትረዱ ተስፋ አደርጋለሁ በጣም የሚያከብረን ወንድማችን ነው የምናከብረው ወንድማችን ነው ዛሬው መስጂድ ድረስ መጥቷል ለእናንተ ይቅርታ ለማቅረብ ይቅርታውን ተቀበሉት እናንተም እሱን ላይ አስተያየት የሰጣችሁም ለኛ ካላችሁ ክብር ስለሆነ ለእናንተም ያለን ክብር ላቅ ያለ ነው እሱንም ባለው መስመር ላይ አላህ ይርዳው ውጤታማ ያድርገው አገሩ የሚጠቅም አላህ ያድርገው ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ شكرا جزاك الله خير الله يرضى امين كفبه ان شاء الله